ሲያምር ካሜራ ሂም አነ ገነት ሩበራ ኦኬ እንትን ባባ ይጂ እንትን ማማ ይጂ ባይ ኦኬ አነ ገነት ሩበራ يمكن انا ما في معلوم مكان توصل اوكي انسر تليفون ما في معلوم تليفون انسر اوكي عسكرة فين ساي سيريس شوفي انا برا والله شوف بس امشي بس شفتي انا رو برا ዶቼ እንዴት ናችሁ? ሰላም ናችሁ? ውድ የስንታየ ዩቲዩብ ተከታታዮቼ እንዴት ናችሁ? ዛሬ ኢድ ሙባረክ ሙስሊሞች ማለት ነው። ኢድ ወንድም የሙስሊም እምነት ተከታዮች እንዴት ናችሁ? እንኳን ደረሳችሁ ያልኩኝ እና ዛሬ ወደ መጣሁበት ዋና ነገር ልምጣላችሁ። ሱቅ ወጥተን ዛሬ ማለት ነው ወላልኝ ይላችኋል ለእናንተ ተሳማለሁ። ዛሬ ቀን ያውጣላችሁ ለሁላችሁ ዛሬ ቀን ያውጣላችሁ። ፀሐይ በጣም ከባድ ነው። እኔ እንትን ሂጄ እንደላይ ባለው ማለት ነው ሱፐር ማርኬት ሄደን ባልዲን ቅባት ምናምን እንግዛ ብለን ማለት ነው። ያስሽት ሻርቡም ንፋሱም አንድ ነው። አልቀመጥም አለ እና እንግዲህ ውዶችዬ ሱቅ ወጥተን እንትን ምናምን ገዝተን ለሚባለው ከእኔ ባልዚን ሎሽን ምናምን እንገዛ ወጥተን ጓደኛዬ በቅርቡ ማለት ነው ትመጣለች። ታውቃት ገነት ትባላለች። ያው ጓደኛዬ እህቴ ሙሉ ነገር ይምናት እግዚአብሔር የሰጠኝ ስጦታዬ እና እንደውላችሁ ነው ሰጥሽ አረ እና ነይ እናቴ አሻውስ ተንከባለች። ደግሞ በኋላ ሴትዮ ከናመድሽ እዛው እንዳትልሽ እና እቃ ገዛዝተን እስኪ እቃችን ያው አንድ መኪና ነው የገዛው። እናንተ ስንት ብር እንዳወጣ ቀልድ እንዳይመስላችሁ በኢትዮጵያ ማለት ነው ቢሰላ ወደ 4000 ብር ነው ያወጣነው። እናንተ እዚች እቃ ማለት ነው ግን ብዙ ነገር ነው ያለው እዚህ ፈስታስ እና አንቺ እቺ መኪና ደግሞ ሰጥቻለሽ ሀገር ስትገቡ ማሻአላ እና ስማምሱ ቀደም ለመጀመሪያ ቀን 3 አመታችን ለመጀመሪያ ቀን አንድ ቀን ከሴትዮችን ጋር መተናል። ዛሬ ከዛሬ ጋር ሁለተኛ ቀን ማለት ነው። እንደዚህ እያወቅን እንደዚህ ይሆን መንገዱ ከጠፋብን ብለን ማለት ነው ወጥ ቤት ልጅ ድምጽ ልከን ነው የወጣን እና እኔ ራሱ መሽጣ አልጠፋኝም። የሆነ ታውቂያለሽ እኔ ድሮ አንድ ጊዜ መንገድ ያየሁትን አልረሳ። አሁን ግን ያው ታውቂያለሽ ስደት ከወጣሁ ሁሌ ስለ ሽንት ቤት ብዛት ነው የማስበው። ምናልባት ታውቂ ነው እኔ አሁን የሱሪዬን ሳይዝ ራሱ አላውቅም። ጂንስ ሱሪ ምናምን ስንት ሰዓት እንደምለብስ አላውቅም። ሁሌ በቃ የስራ ልብስ ነው የምለብሰው እና እንደዛ እላችኋለሁ። ውድ ተከታታዮቼ ጓደኛዬ እዛ ጋር እና እንደዚህ ፋ ብለን ከጓደኛዬ ጋር እስኪ አምጪ ጁስን እንጠጣ። የሆነ ሳር ቢኖር ግሪን ቦታ ነገር ብንቀመጥና ብንጠጣ ደስ እና ውዶቼ ጓደኛዬን እቃ አሸክሜያት እኔ ደግሞ እዚህ ጋር አለው ማለት ነው። ስማ እናንተ አፈሩ በቃ እዚህ በቃ የነሱ የአረቦች ልጆች ማዝናኛ በቃ ይሄ አፈር እውነት አፈር ስማ ግሬ ራስ ምን እንደመሰለ እንደውም ዳር ላይ ነው እና ወይ ደስ የሚል ነገር ፀሐይ የሌለበት ቦታ ላይ ነው ጁስ ይጠጣ። ለን በእኛ ሀገር ነው እኮ ናት ሴት መንገድ ላይ ትበላለች። እሱ እዛ ቀረ ያልችኝ እና ቺስ ጓደኛዬ ታባቱ ዛሬ የኛ ቀን ነው የኔ ውድ ፀሐይ ይወጣል። ጠጅተኝ ምች እንዳይመታል ነው እንዴ እና እኔ ውዶች እግዚአብሔር እናንተንም ያስባችሁ። ያው እኛ ዛሬ ወጥተን ከጓደኛዬ ጋር ለመጀመሪያ ቀን ሙቀት እንዳይመስላችሁ በጣም ፀሐይ አለ። የስንታየው ቤተሰብ እንዴት ናችሁ? ሰላም ናችሁ? ቤቴን ሰብስክራይብ እያደረጋችሁ ጓደኛዬ ሼር ሰብስክራይብ አድርጉ። የስንታየው ዩቲዩብ አሳድጓት። እሺ ሰውዬ ቀጥቶኛል እንግዲህ እግዚአብሔር ብሎ ከቅጣት ስር እስከመውጣ ድረስ ያም እና ማንጎ እንዴት ነው የሚቀሳቀሰው? በስመ አብ
በዚህ ሙቀት ቀለጥሽ። በጣም ሙቀታም ነው ጓደኛዬ እና ስማም ደስ ሲል አየሩ እዚህ ጋር ደግሞ እንጎራሳል። በጣም ደስ የሚለው ግሪን ቦታ ነገር ቢኖር ቁጭ ብለሽ በቃ ያውን ድንጋይ ባይን ቁጭ ብለን እናንተ እንዴት መንፈስ እንደሚያሳድስ ማርያምን ብርቅ እኮ ነው የሆነብኝ። ታስራ የተለቀቀች አንበሳ ነው የሆንኩት። ማርያምን እንዴት ደስ እንደሚል በጣም ደስ የሚለው። አንቺ ምንድን ነው የምታዪው? እሷ ራሴ በቃ ግራ ገባት። የሆነ በቃ ታስራ የተፈታች አንበሳ እኮ ነው። አይ ሁሉም ቦታ በቃ እውነት በስመ አብ መንፈስን ያሳድሳል፣ ደስ ይላል። እግዚአብሔርን እረፍት መውጣት ውጭ ጓደኞቼ ውጭ ውጡና ወጪ አውጡ ይለያያል ብላለች አንዷ ልጅ እና 10 ብር እንኳን ቢኖራችሁ የግድ ወጪ ማውጣት የለበትም። በ10 ብራችሁ ማስተካከሉን ትገዙና እቺ 3 ብር ምናምን ናት ማለት ነው። ከዛ ወደ ማስተካከል ገዝታችሁ እቺን የጠጣችሁ በቃ ዞር ብላችሁ ንጹህ አየር ተቀብላችሁ ማመለስ እንዴት ደስ እንደሚል መንፈስን ነው የሚያሳድሰው። እውነት አምላክ ምስጋና ላንተ ይሁን። ዛሬ እንደዚህ ፋ ብለናል ማለት ነው። ኢድ ሙባረክ የኔ ቆንጆ መዳሜ፣ ሰላምሽ ይብዛ። በሰላም ነይ። ሰውያችንም ጊፍ ሰጥቶናል። እግዚአብሔር ያኑረው። አሚን አሚን ይስጥ። እውነት ተባረክ። በጣም መልካም ሰዎች ናቸው። እግዚአብሔር ያቆያቸው። ልብስ ነበር ጠጪ ነገር አታምጪ እያለችኝ ነው ጓደኛዬ። ጠጪ አንቺስ እናንተ ወንዶች ሲያወሩ ጓደኛዬ ደንግጣ ምንድን ነው ሰውዬው ነገር እኔ ራሱ ዛሬ እኮ ነው ውጭ የወጣሁት። እውነት ብቻዬን አንድ ቀን ከመዳም ጋር ነው የወጣሁት። እሷ መንገዱን እየመራች እኛ ከኋላ ማለት ነው። እናንተ ውጭ ማለት አትወዱ፣ እናንተ እግር መንገድ አትወዱ እያለች ማለት ነው። አንቺ እንትን ደስ ነው የሚለው ጌታ አምላኬ የዛሬ ቀንማ ሻሼ ብቻ ነው ያስቸገረኝ። ጋይስ ምን አስፈራራ ነው። ፀጉሬ አልተሰራው ሸፈና አድርጌ ነው የወጣሁት። ውስጡ ለቀስ ብየዋለሁ። ሙቀቱ በጣም ሞቆኝ እንደውም ይፋሳል። ሌላ ጊዜ ደክሞኛል፣ ሞቆኛል ትላለች ጓደኛዬ እና ውዶቼ እንደውም ቀዝቀዝ የሚያደርግ ነገር ቀዛሁልሽ፣ አዝናናውሽ። ያላሰበ እንጀራ ይስጥሽ ብላት እንደዚህ በድንገት እኮ ነው ያወጣውሽ። እንዴት ተስማማች እኔ አላውቅም ስላት በአንዴ ነው ብድግ ያለችው። ፀሐይ ነበር በጣም እዛ ይሻለች። ምን አውቃለሁ እኔ አማራት መሰለኝ እሷ ራሱ ውጪ ማለት ነው። እና ስንት ደቂቃ ቃል 9 ደቂቃ ብቻ ነው በቃ አልቋል። ልዘጋው ነው እና እንደዛ እላችኋለሁ ሀገሬ ልጆች። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ጤና ይብዛላችሁ። ባይ ነው። እና ውዶቼ በሌላ ቪዲዮ እስከምንገናኝ ድረስ ስንታዩ ዩቲዩብን ሼር፣ ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ።
በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ባላችሁበት ሰላማችሁ ይብዛልኝ። እግዚአብሔር አምላክ ሰላም አገራችንን ሰላም ያርግልን። ጤናችሁን ይስጣችሁ፣ የእረፍት እንጀራ ይስጣችሁ። በጣም የምወዳችሁ ማከብራችሁ እና ሀሳብ አስተያየታችሁን በኮሜንት ስራ አስቀምጡልኝ። አዲስ ለወይናችሁ ደግሞ ለቤቴ ሼር ሰብስክራይብ በማድረግ ኮሜንት በማስቀመጥ እኔም ቤተሰብ ሆናችኋለሁ። ባይ حريت لبي قم سجل عم الزبا كده تسلاس يكون لي قربان